ሰላም እንዴት ናችሁ? ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት ለጀማሪዎቹ የሚሆን የአማርኛ ሙሉ የፊደል ገበታዎችን ይዤላችሁ መጥቻለሁ። ማለትም ከሀሌታ ሀ እስከ ፐ ወይም ደግሞ ሙሉ 34ቱንም ፊደላትን በዚህ ቪዲዮ እንማራለን። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ ቀድመው ለእናንተ እንዲደርሳችሁ ቻናሉን ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሆናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን። ኦኬ እንግዲህ ከዚህ ጋር ይቺ የምታዩት ፊደል ሀ ተብላ ትጠራለች። ወደ ጎን ስንቆጥራት 7 አለ። ከዚህ ጋር ክፍት ቦታ ነው ያለው። ይሄ ክፍት ቦታው የራሷ የሆነ ውስብስብ ፊደል ስለሌላት ነው። ውስብስብ ፊደል ያላትን ልክ እንደ ለምሳሌ እዚህ ጋር አስቀምጬላችኋለሁ። እናንተ በጽሞና ተከታተላችሁ ማንበብና መያዝ መቻል አለባችሁ። እኔ አንዳንድ ጊዜ እየቆጠርናቸው እንሄዳለን። እናንተም አብራችሁ ከኔ ጋር መቁጠርና መላመድ መቻል አለባችሁ። ረጋ ብዬ እልላችኋለሁ። እናንተ ተከትላችሁ እኔ ጋር አጥኑ። ኦኬ ሀ ሁ ሂ ሃ ሄ ህ ሆ። በጣም ጥሩ። ኦኬ ወደ ለንድ ለ ሉ ሊ ላ ሌ ል ሎ። ኦኬ እቺ እንደነገርኳችሁ እንግዲህ ውስብስብ ፊደል ብለን የምንጠራት ነች። ሏ ተብላ ትጠራለች። ሏ ሏ። ኦኬ ወደሚቀጥለው ስንሄድ ሀ ነው። ይሄ ሀ እና ይሄኛው ሀ ስማቸው አንድ ነው። ብዙውን ጊዜ እነዚህ ፊደሎች አቋጠራቸውም የፊደል አጠቃቀማቸውም አንድ ነው። ቃላት በምጽፉበት ጊዜም የመረጣችሁ የፈለጋችሁትን መጠቀም ትችላላችሁ። ይሄኛው ሀሞራ ውሃ ይባላል። ይሄኛው ሀሌታ ውሃ ይባላል። ሞክሼ ፊደላት ብለን እንጠራዋለን። ሞክሼ ፊደላት ማለት በቅርጽ ደረጃ የሚለያዩ በስም ግን አንድ የሆኑ ፊደሎችን ወይም ደግሞ አንድ የሆነ ነገርን ሞክሼ እንላለን። ኦኬ እስኪ እንቁጠራቸው። ሀ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። እስኪ ወደሚቀጥለው ንድ መ ሙ ሚ ማ ሜ ም ሞ ሟ። በጣም ጥሩ። እንግዲህ የራሱ የሆነ ውስብስብ ፊደል አለው የምንም። ኦኬ እዚህ ጋር ስንሄድ ሰ ይባላል። ንጉሱ ሰ ብለን እንጠራዋለን። እስኪ እንቁጠር። ሰ ሱ ሲ ሳ ሴ ስ ሶ። በጣም ጥሩ። እዚህ ጋር የራሱ የሆነ ውስብስብ ፊደል የለውም። ታች ሳቱ ሰ ብለን እንጠራዋለን። የእሱን ነው በጽሁፍ ቋንቋ የምንጠቀመው። ኦኬ ወደሚቀጥለው እንድ ረ ሩ ሪ ራ ሬ ር ሮ ሯ። በጣም አሪፍ። ኦኬ አሁንም ወደሚቀጥለው እስኪ እንሂድ። ኦኬ ይቺ እዚህ ጋር የምታዩት ፊደል ይቺ እነዚህ ፊደሎች የሰ ዘሮች ናቸው። ሰዓቱ ሰ ብለን እንጠራታለን። ኦኬ ስንጠራት ከላይ ላየ ነው ለንጉሱ ሰ ሞክሼ ፊደል ነው ይሄ። ኦኬ ሰ ሱ
ሲ ሳ ሴ ስ ሶ ሷ። በጣም አሪፍ። ወደሚቀጥለው ስንሄድ ሸ ብለን እንጠራዋለን። እስኪ በጋራ እንቁጠር። ሸ ሹ ሺ ሻ ሼ ሽ ሾ ሿ። በጣም ጥሩ። ኦኬ፣ እስኪ እንቀጥል። እዚህ ጋር ቀ ቁ ቂ ቃ ቄ ቅ ቆ ቋ። በጣም ጥሩ። ኦኬ፣ ወደሚቀጥለው ስንሄድ በ ቡ ቢ ባ ቤ ብ ቦ ቧ ቧ። ኦኬ፣ ወደዚህኛው ስንሄድ ቨ እንላታለን። ቨ ቡ ቪ ቫ ቬ ቭ ቮ። የቨ የራሷ የሆነ ውስብስብ ፊደል የላትም። ኦኬ፣ ወደሚቀጥለው ስንሄድ ተ ቱ ቲ ታ ቴ ት ቶ ቷ። በጣም አሪፍ። ልክ እንደዚህ ያደረግን መቁጠር መቻል አለብን ማለት ነው። ኦኬ፣ ወደሚቀጥለው አሁንም ስንሄድ ቸ ቹ ቺ ቻ ቼ ች ቾ ቿ። በጣም ጥሩ። ኦኬ፣ እዚህ ጋም ደግሞ ይሄንን ከላይ ያየናቸው ሀሌታዋና ሀመሯ ብለን ጠራናቸው ፊደሎች ሞክሼ ፊደል ነው። ኦኬ፣ እስኪ በቃ እንቁጠረው። ብዙሃኑ ሀ ወይም ደግሞ ኃይለ ሥላሴ ሀ ተብሎ ይጠራል። ኦኬ፣ ሀ ሁ ሂ ሃ ሄ ህ ሆ ኋ። ይሄ ነው እንግዲህ ሀሌታዋና ሀመሯ ላይ ውስብስብ ፊደል አላየንም። የምንጠቀመው ይሄኛውን ስለሆነ ነው። ይሄኛውን የዚህን የብዙሃኑ ሀ ወይም ደግሞ የኃይለ ሥላሴው ሀን ውስብስብ ፊደል በጽሑፍ ቋንቋ ላይ ስለምንጠቀም ይሄኛው የራሱ የሆነ ውስብስብ ፊደል አለው። ሌሎቹ ሁለቱ ግን የላቸውም ማለት ነው። ኦኬ፣ ከዚህ ጋር ስንቀጥል ነ ኑ ኒ ና ኔ ን ኖ ኗ ብለን እንጠራለን ማለት ነው። በጣም ጥሩ። ኦኬ፣ አሁንም ወደሚቀጥለው ስንሄድ ኘ ኙ ኚ ኛ
ኘ ኝ ኞ ኟ። በጣም አሪፍ። ይቺ ፊደል አናባቢ ፊደል ብለን የምንጠራት ፊደል ነች። የአማርኛ ከ34ቱ ፊደል ውስጥ አንዷ ይቺ አ ብለን የምንጠራት ፊደል አናባቢ ተብላ ትጠራለች። አናባቢ ተብላ ትጠራለች። ኦኬ፣ እስኪ በጋራ እንጠራት። አ ኡ ኢ አ ኤ እ ኦ ብለን እንጠራለን ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ እዚህ ጋ ነን። ከ ኩ ኪ ካ ኬ ክ ኮ ኳ። ኦኬ፣ በጣም ጥሩ። ኦኬ፣ እስኪ ወደሚቀጥለው ስንሄድ ይቺ እዚህ ጋር የምታዩት ፊደል ብቻ ናት። ይችኛዋ ብቻ ናት እንጂ እነዚህኞቹ ከላይ ሀሌታዋና ሀመርኋ ላይ እንዲሁም ደግሞ ኃይለ ሥላሴ ላይ እንዳየናቸው ስማቸው አንድ አይነት ነው። ተመሳሳይ ሌሎች ስድስቱ ማለት ነው። ይችኛዋ ግን ድምጿ የተለየ ነው። ይችን ላይ ትኩረት አድርጋችሁ ያዙ። ስማን ትባላለች መሰላችሁ? ኸ ብለን እንጠራታለን። ኸ። ኦኬ፣ እስኪ በጋራ እንቁራት። አሁን ኸ ሁ ሂ ሃ ሄ ህ ሆ። የራሱ የሆነ ውስብስብ ፊደል የለውም። ኦኬ፣ ወደሚቀጥለው ስንሄድ ወ ብለን እንጠራዋለን። ወ ው ዊ ዋ ዌ ው ዎ። ይህም የራሱ የሆነ ውስብስብ ፊደል የለውም። ኦኬ፣ ወደዚህኞቹ ስንቀጥል አ ኡ ኢ አ ኤ እ ኦ። በጣም ጥሩ። እንዲህ እያደረግን መቁጠር መቻል አለብን ማለት ነው። ኦኬ፣ ከዚህ ቀጥለን የምናገኘው ዘ ብለን የምንጠራው ፊደል ነው። ዘ ማለት በቅርጽ ደረጃ ይሄ ነው። እስከ ቤተሰቦቹ ይሄ ነው። ዘሮች ናቸው እነዚህ። ኦኬ፣ ዘ ዙ ዚ ዛ ዜ ዝ ዞ ዟ። በጣም ጥሩ። ወደሚቀጥለው ስንል ዠ ብለን እንጠራዋለን። ይሄን ደግሞ እስኪ በጋራ እንቁጠረው። ዠ ዡ ዢ ዣ ዤ ዥ ዦ ዧ። ኦኬ፣ ወደሚቀጥለው ሲሄድ የ ዩ ይ ያ ዬ ይ ዮ። በጣም አሪፍ። እንዲህ ያደረጋችሁ በደንብ ተከታትላችሁ ማንበብና ራሳችሁን ለመቀየር ጥረት ማድረግ መቻል አለባችሁ። በጣም ጥሩ። እንደ ዋዛ መታየት የሌለባችሁ ነገሮች ስለሆኑ እኒህ ፊደል ገበታዎችን በትክክል መቁጠራችሁን ማረጋገጥ መቻል አለባችሁ። ወደሚቀጥለው አሁንም ስንሄድ ይሄ እዚህ ጋር የምታዩት ደ ይባላል። በጋራ እንቁጠረው እስኪ። ደ ዱ
ዲ ዳ ዴ ድ ዶ ዷ። በጣም አሪፍ። ኦኬ ወደሚቀጥለው ስንሄድ ጀ ብለን እንጠራዋለን። ይሄ ነው ጀ ማለት። ኦኬ ጀ ጁ ጂ ጃ ጄ ጅ ጆ ጇ። በጣም አሪፍ። ኦኬ እስኪ አሁንም ደግሞ ወደሚቀጥለው እንሂድ። ገ ጉ ጊ ጋ ጌ ግ ጎ ጓ። በጣም አሪፍ። ኦኬ ወደሚቀጥለው ስንሄድ እዚህ ጋር የምታዩት እቺ ጠ ብለን እንጠራታለን። እስኪ እንጠራቸው። ጠ ጡ ጢ ጣ ጤ ጥ ጦ ጧ። በጣም ጥሩ። ይችኛዋ ደግሞ ጨ ብለን እንጠራታለን። ከዚችኛዋ ከጠጋ የሚለያዩት እግራቸው ላይ እነዚህ ቀለበት በመያዝ ነው እንጂ ሌሎቹን ቅጥያ በመውሰድ ግን አይለያዩም። በሌሎች ስትራክቸራቸው አይለያዩም። እስኪ በቃ እንጠራቸው። ጨ ጩ ጪ ጫ ጬ ጭ ጮ ጯ። በጣም አሪፍ። ኦኬ ከዚህ ቀጥለን የምናገኘው ጠ ነው። ጠ ብለን እንጠራዋለን። እስኪ ጠንም በጋራ እንጠራው። ጠ ጡ ጲ ጳ ጴ ጵ ጶ። በጣም ጥሩ። እንዲህ እያደረግን እንቆጥራለን ማለት ነው። ኦኬ ወደሚቀጥለው እንሂድ። ኦኬ ከዚህ ጋር የምታዩት እቺ ፊደል ጸ ብለን ነው የምንጠራት። እስኪ እንጠራት። ጸ ጹ ጺ ጻ ጼ ጽ ጾ ጿ እንላለን። ኦኬ እቺ ጸሎቱ ጸ ብለን የምንጠራት ፊደል ነች። ጸሎቱ ጸ ብለን እንጠራታለን። እችኛዋ ደግሞ ሞክሻዋ ናት። የዚች የጸሎቱ ጸ ሞክሻ ፊደል ነች። እቺ በጋራ ነው ጠራቸው። ጸ ጹ ጺ ጻ ጼ ጽ ጾ። በጣም አሪፍ። ወደሚቀጥለው ስንሄድ እዚህ ጋር ፈ ብለን የምንጠራው ፊደል አለ። እስኪ እንጠራው። ፈ ፉ ፊ ፋ ፌ ፍ ፎ ፏ። በጣም አሪፍ። ልክ እንዲያደረግን መቁጠር መቻል አለብን ማለት ነው። ኦኬ እንግዲህ የመጨረሻዋ 34ኛ ፊደላችን የምትሆነው ፐ ነች። እንግዲህ ፐ ማለት በቅርጽ ደረጃችን እዚህ ጋር የምታዩት ፊደል ነች። እስኪ በጋራ እንጠራት። ፐ ፑ ፒ ፓ ፔ ፕ ፖ። በጣም አሪፍ። እንዲህ ያደረጋችሁ መለማመድና
ራሳችሁን የተሻለ ለውጥ ላይ ለማድረግ ጥረት ማድረግ ያስፈልጋል ማለት ነው። እንደዛ አድርጋችሁ አንብባችሁ ያልገባችሁ ነገር ካለና እንዲሁም ደግሞ ሁልጊዜም እንደምለው እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ቻናሉን ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ